ረዳይ ምልባን ሚካኤል በከመ ታለምድ ለረድኤት የናሰፊያ ከክንፈ ሰላም ለፍቅርህ ዶክተር ኢንጂነር ጌታቸው ፈለቀ በደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን የህንፃ አሰሪ ኮሚቴ ሰብሳቢ እንዲሁም ደግሞ ቤተክርስቲያን አገልጋይ ካህንም ነኝ። በ2004 ዓመተ ምህረት የቤተ ክርስቲያኒቱ ዋና አስተዳዳሪ ሆነው የመጡት ክቡር መልአከ ምህረት ዘካርያስ ሐዲስ ይባላሉ። እሳቸው እንደመጡ ካህናቱን ምዕመናኑንም ሰብስበው በዚህ ሰፊ ቦታ ላይ ምን ብናደርግ ይሻላል? ህንፃ ቤተ ክርስቲያን እንገንባ ወይንስ ለኪራይ የሚሆን ልማት እንስራ በሚል ካህናቱና ምዕመናኑን ጠየቁ። የምዕመኑም የአገልጋዩም ፍላጎት የነበረው አዲስ ህንፃ ቤተ ክርስቲያን ሰፋ ያለ እንዲሰራ ምኞቱ ስለነበረ ይህንኑ አጽድቀው የህንፃ አሰሪ ኮሚቴ እንዲዋቀር አደረጉ። በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ጨለማው እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል። ኦ ቅዱስ ሚካኤል። በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ለዚህ ለአዲሱ ህንፃ የመሰረት ድንጋይ እንዲጣል ተደረገ። ምን አይነት ህንፃ ቤተ ክርስቲያን ይሁን የሚለው ደግሞ በጣም ብዙ አከራከረ። ከብዙ ውጣ ውረድ በኋላ በመጀመሪያ ይሄ ህንፃ ቤተ ክርስቲያን ዲዛይኑ እንዲጸድቅ ተደረገ። ይህ እንግዲህ ከሞላ ጎደል እስከ 8 ወር 9 ወር የፈጀ ይመስለኛል። ከዛ በመጋቢት 2005 ዓመተ ምህረት የመሰረት ቁፋሮ ተጀመረ። የህንፃ ቤተ ክርስቲያን ሲጀመር በእጃችን ምንም ነገር አልነበረንም። ሰውንም ገና ማሟሟቅ አስፈላጊ ነበር። በመሆኑም ወደ 5000 የሚጠጉ ሙዳየ ምጽዋቶችን አሰርተን ለ5000 ምዕመናን በየቤቱ እንዲዳረስ አደረግንና ምዕመኑን ያደረግነው ምንድን ነው? በቀን 1 ብር እዛች ሙዳየ ምጽዋት ውስጥ ብትከቱ 150,000 ብር በወር ልናገኝ እንችላለን ብለን ህዝቡን አሳምነን፣ ከሁሉ የሚገርመው ግን ሳጥኗ 150,000 ብር ሳይሆን ወደ ሚሊዮን የሚጠጋ በየወሩ እንዲገባ አደረገች። አባት የሆነ ሚካኤል አባቴ ይለይብኛል። ህንፃ ቤተክርስቲያኑ በጣም ትልቅ ነው። ያረፈበት ቦታ 3534 ካሬ ሜትር ነው። ከመሬት በታች ከ2000 ካሬ ሜትር በላይ አለ። እንደገና አሁን ይሄ ያለንበት ሚዛኔው ደግሞ እንደዚሁ ወደ 1800 ካሬ ሜትር ስፋት ያለው ነው እና ሲደመር ከ7000 ካሬ ሜትር በላይ ህንፃ ቤተክርስቲያን ውስጥ ለውስጥ ያለ አንድ ታላቅ ህንፃ ቤተክርስቲያን በኢትዮጵያ ውስጥ ተሰራ ማለት ነው። ከዛ ዲዛይኑንም እያሻሻልን እዚህ ድረስ ተደርሷል። እንዳልኩት ይሄንን ሊያሳካ የሚችል የብረት ብዛት ባለማግኘታችን ከብዙ ውጣ ውረድ በኋላ ሁለት ባልና ሚስት እግዚአብሔር ይስጣቸው በዱቤ የ7 ሚሊዮን ብር ሲሰጡን የመሰረቱን ብረት በአንድ ጊዜ ያሟሉልን። ከዛ እንግዲህ የህንፃ ቤተክርስቲያን ምን አይነት መሆን አለበት ውስጡ የሚል ነው። የህንፃ ቤተክርስቲያን 3 አይነት አሰራሮች አሉ። ሶስቱንም እዚህ ህንፃ ውስጥ እናገኛለን። የዋሻ ቤተክርስቲያን እዚህ ያለን፣ መቅደስ አለው፣ የሰዓታት መቆሚያ አለው፣ የክርስትና ቤት አለው፣ ስብከተ ወንጌል አዳራሽ አለው፣ ሙዚየም አለው፣ እቃ ቤት አለው እና የአስከሬን ማቆያ አለው። ይሄ ሁሉ መዋሻ መሰል በምንለው ውስጥ ያለ ነው። መቅደሱ ውስጥም ያሉት የአባታችን የአቡነ ገብረ መንፈስ ቅዱስ ታቦት ነው ማለት ነው። ወደ ላይ ስንወጣ እና ከመሬቱ ጋር እኩል የሆነው 00 የምንለው ደግሞ ሰቀላ ወይንም ደግሞ ካቴድራል የሚባል ሙሉ በሙሉ ዘመኑን በዋጀ ቅርጽ የተሰራ ነው። ይሄ ሁለተኛው ሲሆን በዚህ መቅደሱ 3 መንበሮች አሉት፣ 3 ታቦታት አሉት እና ሙሉ በሙሉ ይሄ ቦታ የተዘጋጀው ለሚቆርቡ ሰዎች ብቻ ነው። እላይ ስንወጣ ደግሞ ክብ ቤተክርስቲያን እናገኛለን። መቅደሱን በመሃል አድርገን ዙሪያውን መዞር የሚያስችል ራሱን የቻለ ስፋት ያለው ቦታ አለ። ይሄ ደግሞ የክብ ቤተክርስቲያንን ቅርጽ ያሟላ ነው ማለት ነው። የቅኔ ማህሌት መቆሚያ ያለው በቀኝ በኩል የሴቶች መቆሚያና በግራ ደግሞ የወንዶች መቆሚያ። ቅኔ ማህሌቱን ሌሊቱን ሙሉ ሲከታተሉ የሚያድሩበት ቦታ አላቸው። ይሄ ቦታ ቅኔ ማህሌት ይባላል። ቅኔ ማህሌት የሚባለው የዜማ አይነት
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ያሬድ ዜማ የሚከናወንበት ቦታ ነው። እንግዲህ ይህንን ተከትሎ ደግሞ ምንድን ነው እንዳልነው የሊቃውንት ቦታ ስለሆነ እንደምታዩት ስዕሎቹ ይህንን መግለጽ አለባቸው። ከመቅደሱ በስተጀርባ በክቡ አካባቢ ደግሞ ከአምላኬ ጋር ብቻ ነው መነጋገር የሚፈልገው የሚል ደግሞ እንደዚሁም የጥሞና ቦታ ተሰጥቶት ይህን ሁሉ ባሟላ መልክ ነው። ሌላው ወደዚህ ወደ ሚዛኔ ላይ ሲወጣ በግራና በቀኝ ቅድም እንዳልኩት ሴቶች በስተቀኝ ወንዶች በግራ ይወጣሉ። ካህናቱ ደግሞ የራሳቸው በስተግራ በኩል በደወል ቤቱ ውስጥ በኩል እንዲወጡ የሚያደርጋቸው ራሱን የቻለ መወጣጫ አላቸው ማለት ነው። ስለዚህ መገፋፋት አይኖርም ነው። የሴቶቹ መግቢያ ነው። ሰፊ ነው እንደምታዩት በግራናይት ነው የተሰራው። ይሄ ሙሉ በሙሉ የሴቶቹ መቆሚያ ነው ማለት ነው። እነሱ በዚህ ገቡ። ቅድም እንዳልኩት ሊቃውንቱ በዚህ በኩል ይገባሉ። ራሱ በሩ ላይ እንኳን ይኸው ከበሩ ሲመታ ሲዜም ማለት ነው። መልአኩ ደግሞ ሲባረካቸው ይታያል። እንደገና ካህናቱ ሌሊት ማህሌት ቆመው በሚያድሩበት ጊዜ የድካም ጉዳይ ቢመጣ ቅኔ ለማሰብ ቢያስፈልጋቸው አንዳንድ የዕለቱን ዜማ ማስታወስ ቢያስፈልጋቸው በግራና በቀኝ ደግሞ ራሳቸውን የቻሉ ሁለት የማረፊያ ቦታዎች አሉ ለአባቶች። ከዚህም ባሻገር ለቱሪስት የሚሆን ስርዓተ ቤተክርስቲያንን የማያፋልስ በሁለት ወገን እስከ ጣሪያው ድረስ የሚያስወጣ የራሱ የሆነ መንገድ አለው። ደረጃውን የጠበቀ በእብነበረድ ያጌጠ ደረጃ ሰፊ አለ። ጉልበታቸው ለደከመ ጣሪያው ወጥተው መጎብኘት ለሚፈልጉ ደግሞ ሊፍት አለው። ይሄ ደግሞ ቤተክርስቲያኑን ራሱን ለየት የሚያደርገው ነው ማለት ነው። ከዚህ ሊፍት በኋላ ደግሞ ላይ በምንወጣበት ጊዜ ራሱን የቻለ ጣሪያው ላይ ምንም ቆርቆሮ የሚባል ነገር የለም። እሱም በእብነበረድ እና ግራናይት ያጌጠ ነው። ከላይ ሆኖ ከሄሊኮፕተር የሚሆን ከአይሮፕላን ላይ ሆኖ ለሚያየው ሙሉ መስቀል መሬት ላይ እንደተጋደመ ሆኖ የሚታይ አመልማለ ወርቅ ሚካኤል አመልማለ ወርቅ አይኑ ዘርግብ። ከኢትዮጵያ ውጭ ያሉ ፈረንጆች ወደ ኢትዮጵያ ሲመጡ ቱሪስቶች ከቱሪዝም ጋር እንዲያያዝ እንፈልጋለን። የምንፈልገው ዝም ብሎ ህንፃውን እንዲያ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ማለቷ ታሪካዊ መሆኗን እንዲያውቅ በመጠኑም ቢሆን እንዲረዳ እምነታችን ምን ያህል በሺህ ዘመናት ቢቆጠርም ምን ያህል ትውፊትና ታሪካዊ ሂደት እንዳለን እንዲረዳ ለዛ የሚመች ሁኔታዎች ተፈጥረዋል። እያንዳንዱ ምሰሶ፣ እያንዳንዱ መብራት፣ እያንዳንዱ ስዕል የቤተክርስቲያናችንን ትውፊት የመጽሐፍ ቅዱስን ትረካ በያዘ መልኩ የዘመኑንም የቀደመውንም በኦሪት ዘጸአት ያለውንም ሙሉ በሙሉ የዋጀ ሆኖ እናገኘዋለን። ሌላው ሁለቱ ደወል ቤቶች እያንዳንዳቸው ቁመታቸው 33 ሜትር ከ30 ሴንቲሜትር ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው በምድር ላይ የኖረበትን ጊዜ እድሜ የሚያስታውሱ ናቸው። ከዚህ በተረፈ ደወል ቤቶቹ ደግሞ ደወሎቹ ገብተው በሚጮሁበት ጊዜ የመጥምቁ ዮሐንስን ምሳሌ የያዙ ናቸው። በበረሃ የሚጮህ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነቢዩ ደወልሙ ሲደወል ወደ ቤተክርስቲያኑ እናንተ ሸክም የከበዳችሁ ብላ ቤተክርስቲያን የምትጠራበትን ምሳሌ የያዘ ምድርን ይሸፍናል ደመናትን ገርዶ ጥላ የሆነ አውደ ምሕረቱ ውጭ ደግሞ ማሸብሸቢያ ቦታ አለ። 33 ሜትር በ22 ሜትር